መልካም እያረክ በስኬት ጎዳና ላይ ይሆን ቀናተኞች የሚያቆሙ ጉድጓድ የሚቆፍሩልህ ከሆነ አንድ ነገር ጠብቅ፣ በተአምራት ኢየሱስ ጣልቃ ይገባል። ስለዚህ ነው ከቀናተኞች ጡጫ የሚያድን ተልኮ የሰጠህ አምላክ በስራ ላይ ነው። ንስር ጫጩቶቿን ከፍ ብላ እንደምትቆጣጠር የሰማይ አምላክ ይቆጣጠራቸዋል። ይገርማቸዋል። እና ወህኒ ቤት ያዟቸው። ስለዚህ በር ቆልፎባቸው እንደ ነገ ሊያወጧቸው ተማከሩ። እንደ ማንም ተራሰው መስሏቸዋል። ተልኮ የሰጠ ቅኖችን የሚያድን የሚሟገትም በዙፋኑ ላይ አንዱ እሱ ነው። ጣልቃ እግዚአብሔር ይገባል። ትዝ ይላችኋል ጴጥሮስ ማነው ዮሴፍ ጉድጓድ ውስጥ ጨመሩት። ጭቃ አልነበረበትም። እነሱም ሊበሉ ሊጠጡ ተቀመጡ። ለምን? ከዚህ በኋላ ህልመኛው ሞቷል። እግዚአብሔር ግን የእስማኤላውያን ነጋዴዎች አምጥቶ ድንገት በዛ ጉድጓድ እንዲያልፉ አደረጋቸው። በይሁዳም ልብ እንሽጣው የሚል ልብ አሳደረበት። ዮሴፍንም ለእስማኤላውያን ነጋዴዎች ሸጡት። እግዚአብሔር ድንገት እንደ ንስር መሃል ገብቶ ዮሴፍን ከጉድጓድ አውጥቶ ወሰደው። እነዚህ ነጋዴዎች እግዚአብሔር ነው እግራቸውን የቆጠረው፣ እግዚአብሔር ነው ያገጣጠመው። በግመል ላይ ተቀምጠው ወደ ክብር ስፍራ ወደ ጳጢፋር ቤተ መንግስት ወሰዱት። ስለዚህ ዮሴፍ ጮሆ አይደለም፣ ወንድሞቹም ያሰቡት አይደለም፣ እግዚአብሔር ያዘጋጀው ማዳን አለ ለየዋሆች።